የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላምና የሕዝብ ስነ ምግባርን በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች፣ አንቂዎች እና ቲክቶከሮች ጋር ወሳኝ የውይይት መድረክ አካሂዷል። የቢሮ ኃላፊ ክብርት ወይዘሮ ሊዲያ ግርማ በንግግራቸው ሚዲያው የአራተኛው መንግሥት ያህል ኃይል ያለው በመሆኑ በተለይም በድህረ እውነት ፖስት-ትሩዝ ዘመን አግባብነት የሌላቸውን ጉዳዮች በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባ አሳስበዋል። ክብርት ሊዲያ የብልጽግና ፓርቲ ኢትዮጵያዊነትን መሠረት አድርጎ የእኛነት እሳቤን በመያዝ ሁሉንም ብሔር በእኩልነት የሚይዝ መንግሥት እየመራ መሆኑን ገልጸው ትውልድን ከትውልድ የሚያሻግር የሀገር ግንባታ ላይ አብሮ መስራት አስፈላጊ መሆኑን አስምረውበታል። የጸጥታው ሥራ ከፍተኛ ለውጥ እንዳሳየና ህብረተሰቡ የሰላም ባለቤት እንዲሆን ሰፊ ሥራ እየተሠራ መሆኑንም ጠቁመዋል። በመድረኩ ላይ የተሳተፉት የማህበራዊ ሚዲያ ተወካዮች በበኩላቸው የሀገርና የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። በትውልዱ አስተሳሰብ ላይ የተሻለ ንቃተ ህሊና በመፍጠር እንደሚሰሩ፣ የተሳሳተ አስተሳሰብ ላይ በሚደረጉ ዘመቻዎች ላይ ትኩረት ሰጥተው እንደሚሰሩ ቃል ገብተዋል። የቢሮው ዋና ዋና ተልዕኮች በምክር ቢሮ ኃላፊና የሃይማኖትና ሰላም እሴት ግንባታ ዘርፍ ኃላፊ አቶ ብርሃኑ ረታ ቀርበው ሰፊ ውይይት ተደርገዋል።